ሃይ ሰላም እንዴት ናችሁ? ለማታውቁኝ አሌክስ እባላለሁ። ዛሬ ምን ልስራ ብላችሁ ግራ ለተጋባችሁ ሰዎች ነው ይሄን ቪዲዮ ይዤላችሁ የመጣሁት እና ዛሬ ሶስት የስራ ዘርፎችን ይዤላችሁ መጥቻለሁኝ። በትንሽ ኢንካም ተነስታችሁ በትንሽ ኢንቨስት አድርጋችሁ ብዙ ገቢ የምታገኙበት ስራ ነው ይሄ ስራ ማለት ነው። እና ተጠቀሙበት። እኛ ችግራችን ኢትዮጵያውያኖች ምንድነው? ከዜሮ ተነስተን መስራት አንፈልግም። ትልቅ ነገር ካላገኘን ትልቅ ነገር ካልተሰጠን ነው የምንለው። እና ከዜሮ ተነስተን ዛሬ ምን መስራት እንዳለብን ግራ ለተጋባን ሰዎች የሚሆን አዲስ ስራ ይዤላችሁ መጥቻለሁኝ። ኢትዮጵያ ውስጥ ላይ ምንም ያልተነካ ማለት ነው። ማንም ሰርቶ እስካሁን ይሰሩታል ግን እስካሁን ድረስ ያልተነካ ስራ ነው። ይህንን ስራ በትንሽ ቢዝነስ በ70 ሺህ ብር በ50 ሺህ ብር በ100 ሺህ ብር ኢንቨስት በማድረግ በጣም መለወጥ የሚችሉበት ስራ ነው ይሄ ስራ ማለት ነው። እና እዚህ ዩቲዩብ አካውንት ላይ አዳዲስ ነገሮችን አዳዲስ ቪዲዮዎችን መማር ከፈለጋችሁ እና ህይወታችሁን መቀየር ከፈለጋችሁ ይህንን ቪዲዮ የምታዩ ሰዎች ሰብስክራይበር ኮሜንት ላይክ በማድረግ ሸር በማድረግ ተባበሩኝ። እና ደግሞ ምንድነው ላይክ የስራውን ዘርፍ አሁን እነግራችኋለሁ። ሶስት የስራ ዘርፍ ማለት ነው። ሶስት የስራ ዘርፍ ኢትዮጵያ ውስጥ ላይ ማንም ያልነካው ሶስት የስራ ዘርፎች አሉ። ምንድን ናቸው? በቅደም ተከተል እናያቸዋለን። ሶስት የስራ ዘርፎችን ማለት ነው። ታሺ በ70 ሺህ በ100 ሺህ ብር በቀላሉ ኢንቨስት አድርገን ብዙ ገቢ የምናገኛቸው ስራዎች ናቸው እነዚህ ስራዎች ማለት ኢትዮጵያ ውስጥ ላይ ምንም ያልተነኩ ስራዎች ማለት ነው። እነዚህን ከሰራችሁ ውጤታማ ትሆናላችሁ። አንደኛው ቡና መስራት ኢትዮጵያ ውስጥ ላይ በጣም ማለት ነው በጣም ብዙ ሰዎች ያላወቁት ቢዝነስ ነው። በጣም ማለት ነው። በጣም በትንሽ ነገር ብዙ ገቢ የሚገኝበት 1 ኪሎ ቡና በ1300 ብር ነው የሚሸጥ ጥሬ ቡና ማለት ነው። ግን ወደ ተፈልቶ ወደ ስኒ ሲቀየር ስንት ቡና ይመጣል? 100 ስኒ በላይ ቡና ይመጣል። 100 ስኒ ቡና በ50 ብር አባዛው። በ50 ብር አባዙት። ይሄንን ቪዲዮ የምታዩት በ50 ብር አባዙት። 1 ኪሎ ቡና 100 ስኒ ይሆናል። ግን በ50 ብር ስታባዙ ስንት ብር ይመጣል? 5000 ብር ይመጣል። 5000 ብር ሲመጣ ሌላውን ቀንሱት። ሌላውን ወጪ ማለት ነው። የምታወጡትን ወጪ ሌላውን ቀንሱት። ከዛ ጎን ለጎን ደግሞ ሻይ አለ የሆነ ነገር አለ ቡና ያዋጣል ኢትዮጵያ ውስጥ ላይ ማለት ነው። ይሄንን ቪዲዮ የምታዩ ይሄ ቪዲዮ ይጠቅማችኋል አንድ ቀን ማለት ነው። 10 ሰው 20 ሰው ሊጠቀምበት ይችላል በዚህ ቪዲዮ እና ጀምሩና ተጠቀሙበት። ቡና በጣም ያዋጣል ኢትዮጵያ ውስጥ ላይ ማለት ነው። ካልኩሌት አድርጉት። እኔ አሁን ካልኩሌት አድርጌ ከምነግራችሁ ካልኩሌት አድርጉትና የቡናውን ሂሳብ ድረሱበት። 1 ኪሎ ቡና በጥሬው 1300 ብር እስከ 1500 ብር ከሆነ 100 ስኒ ይሆናል። 1 ኪሎ ቡና ሲፈላ ማለት ነው። 100 ስኒ ሲሆን በ50 ብር ሲሸጥ 1 ኪሎ ቡና በ30 ብር በ40 ብር ቢሸጥ በጣም ያዋጣል። በጣም ማለት ነው። በጣም እና 1 ኪሎ ይህንን ለመስራት ቁርጠኛና ወሳኝ ከሆናችሁ ቡና በጣም ያዋጣል። በ70 ሺህ ብር በ50 ሺህ ብር ጀምራችሁ ቡና በደንብ ያዋጣል በደንብ ማለት ነው። እና ደግሞ አንደኛው ትልቁ ማለት ነው። አንደኛው ትልቁ ስራ በደንብ ማለት ነው። ምንም ኢንቨስት የምታደርግበት ነገር የለም። በ5 ሺህ ብር በ6 ሺህ ብር እስከ 10 ሺህ ብር አንድ ቦታ ብትከራዩ ነው። ሌላ ከባድ አይደለም። ምንም ላይቢያጆ የመኪና እጥበት የሚሰራ ሰው አሁን ላይ ህይወቱን በደንብ ማለት ነው ከማንም በላይ በደንብ እየሰራ ያለ ላይቢያጆ የሚሰሩ ሰዎች እናንተ አላወቃችሁትም። እናንተ አትስሩ። እናንተ ባሰሩ ሰራተኛ መቅጠር ትችላላችሁ። ስንት ሰው መስራት ይፈልጋል? የላይቢያጆ ፍቅር ያለው ላይቢያጆ ላይ በስነ ስርዓት መስራት የሚፈልጉ ስንት ሰዎች አሉ። እናንተ ኢንቨስት አድርጉ በቀላሉ ማለት ነው። ምንም ያን ያክል የምታወጡት ወጪ የለም። ላይቢያጆ ለመክፈት ቦታና ሌላው ምንድነው? ውሃ ነው። ለውሃ ሮቶ ትገዛላችሁ እና ደግሞ ጉድጓድ ተቆፍሮ ታጠራቅማላችሁ። አለቀ። አንድ መኪና የሚታጠበው አሁን በ500 ብር እና በ400 ብር አንድ መኪና የሚታጠበው አንድ ላይቢያጆ በቀን 5 እና 6 መኪና አጠበ ማለት በቀላሉ 2000 ብር ይሰራል። በቀላሉ ማለት ነው። ምንም ወጪ የለም። በቀላሉ 2000 ብር ነው የምትሰራው። የተወሰነ ቀለል ባለ ቢዝነስ ማለት ነው። ማንም ያልሰራው እስካሁን ድረስ ማለት ነው። ይሰሩታል ግን በደንብ አልተጠቀሙበትም። የሚሰሩ ሰዎችን ደግሞ ይህን ነገር ጠይቋቸው ሂዱና ማለት ነው። ሄዳችሁ በቦታው ወክ እያደረጋችሁ ላይቢያጆ የሚሰራበት ቦታ ላይ እዩ። ምን ያክል ቢዚ እንደሆነ ቦታው ማለት ነው። መኪና ኢትዮጵያ ውስጥ ላይ እንዳያችሁት አሁን በመኪና እግረኛ እየጠፋ ነው። ኢትዮጵያ ውስጥ ላይ አሁን ማለት ነው። በመኪና ሀገሯ እንዳለ እየተጥለቀለቀች ነው። ነዳጅ ይጠፋል ተብሎ በነዳጅ ምክንያት ኤሌክትሪኮች እንዳለ እየገቡ ነው። ኤሌክትሪኮች ደግሞ ላይቢያጆ ግዴታ ያስፈልጋቸዋል። በየቀኑ መታጠብ አለባቸው። ጭቃ ስለማይችሉ በየቀኑ አቧራ ስለማይችሉ በየቀኑ መታጠብ አለባቸው። ስለዚህ የት ነው የሚመጣው? አሳጣቢዎች የመኪና ባለቤቶች ላይቢያጆ ነው የሚመጡ። ላይቢያጆ እናንተ ይሄንን ካልሰራችሁ እና ምንድነው ታዲያ የቱ ጋር ነው? በቀላሉ እኮ 5 መኪና ነው ያልኩህ። በቀላሉ ማለት ነው። በቀላሉ ዝም ብለህ ተዝናንተህ ምን ብለህ ምናምን 5 መኪና ግን እኔ የማውቃቸው ላይቢያጆች አሉ የሚሰሩ ማለት ነው። በእኔ ዙሪያ የሚሰሩ ላይቢያጆ የሚሰሩ ሰዎች አሉ። በቀን ከ30 እስከ 40 መኪና ነው የሚሰሩ። ከ30 እስከ 40 መኪና ማለት ነው። ያዋጣል ላይቢያጆ ማለት ነው። ላይቢያጆ በደንብ ያዋጣል። ኢትዮጵያ ውስጥ ላይ ላይቢያጆ በደንብ ያዋጣል። ቡናና ላይቢያጆ በደንብ ያዋጣል። ሶስተኛውና የመጨረሻው ደግሞ
እኔ ይህን አላውቅም። ሶስተኛው እና የመጨረሻው ይህንን ከሰራችሁ ህይወታችሁ በደንብ ይቀይራል። በእውነት ነው የምለው፣ በእውነት ማርያምን ብዬ ነው የምነግራችሁ። ማርያምን እኔ ቀን በቀን የማደርገው ነገር ነው ይሄ ባይዞ የምነግራችሁ ማለት ነው። ማንም የማይነግራችሁ ነገር ማለት ነው። ሶስተኛውና የመጨረሻው የስራ ዘርፍ ምን እንደሆነ ልንገራችሁ። ዲጂታል ማርኬቲንግ ተማሩ። ዲጂታል ማርኬቲንግ ተማሩ። በጣም ብዙዎቻችሁ ያላወቃችሁት ነገር ዲጂታል ማርኬቲንግ ተማሩ። ዲጂታል ማርኬቲንግ ስሩ። ዲጂታል ማርኬቲንግ ከሌለ ህይወት የለም፣ ቢዝነስ የለም፣ ሴልዝ የለም፣ ምንም አይነት ነገር የለም። ዲጂታል ማርኬቲንግ ካልተማራችሁ ዲጂታል ማርኬቲንግ ማወቅ አለባችሁ። ስለ ዲጂታል ማርኬቲንግ ማወቅ አለባችሁ። የሆነ ሱቅ ከፍተህ ስለ ዲጂታል ማርኬቲንግ ካላወቅ መሸጥ አትችልም። ዘግተው ትሄዳለህ። የሆነ ላይብያጆን ብከፍት ዛሬ ካሁኑ ልንገርህ፣ ላይብያጆን ብከፍት ስለ ዲጂታል ማርኬቲንግ ካልተማር ነገ ዘግተው ነው የምትሄድ። ስለዚህ ዲጂታል ማርኬቲንግ መማር አለብን። ቡና ቤትም ብከፍት ነገ ዘግተው ነው የምትሄድ። ለምን? ዲጂታል ማርኬቲንግ በህይወት ላይ በጣም አስፈላጊ የሆነ ነገር ነው፣ ለቢዝነስ ማለት ነው። ለቢዝነስ እና ምነው ዲጂታል ማርኬቲንግ ተማሩ። ዲጂታል ማርኬቲንግ በጣም በጣም ጠቃሚ የሆነ ነገር ነው። ዲጂታል ማርኬቲንግ ማለት ነው። እኔ አልነግራችሁም ዩኒቨርሲቲ ስለ ዲጂታል ማርኬቲንግ አልነግራችሁም። በጣም ብዙ ሰዎች የሚያደርጉትና ብዙ ሰዎች ራሳቸውን የቀየሩበት ብዙ ደረጃ የደረሱበት ነገር ነው ዲጂታል ማርኬቲንግ። እኔም የማደርገው ይህ ስለሆነ ዩኒቨርሲቲ ውስጥ እያለሁ ዲጂታል ማርኬቲንግ ነበር መማር የመማረውን ኮርስ የመማረውን ዲፓርትመንት ትቼ እኔ ስለ ዲጂታል ማርኬቲንግ ነበር ዴይሊ ማጥና የነበረው ምሰራ የነበረው። ክላይንቶችን ሄጄ አወራለሁኝ፣ ብዙ ነገር አደርግ ነበር ግቢ እያለሁ ማለት ነው። እና ግራጁዌት አድርጌ እስከምወጣ ድረስ ለዲጂታል ማርኬቲንግ ነበር እማር የነበረው የዩኒቨርሲቲውን ኮርስ ትቼ ማለት ነው። እና ስለዚህ ዲጂታል ማርኬቲንግን ተማሩ። ዲጂታል ማርኬቲንግ በአሁኑ ዘመን ላይ ኢትዮጵያ ውስጥ ላይ ያልተሰራ ገና ያልተነካ ማለት ነው። ገና በ20,000 ሰዎች ራሱ ኢትዮጵያ ውስጥ ላይ እየሰሩት አይደለም ዲጂታል ማርኬቲንግን ማለት ነው። 20,000 ሰው ማለት ነው 130 ምናምን ሚሊዮን ሰው አለ ኢትዮጵያ ውስጥ ላይ ማለት ነው። ግን 20,000 ሰዎች ራሱ ዲጂታል ማርኬቲንግ ላይ እየሰሩ አይደለም። የለም ኢትዮጵያ ውስጥ ላይ የለም። ማነው ዲጂታል ማርኬቲንግ ስትለው አያውቅም ብዙ ሰው ማለት ነው። ግን ያለ ዲጂታል ማርኬቲንግ ሽያጭም አይቻልም፣ ሴልዝም አይቻልም። ያለ ዲጂታል ማርኬቲንግ ምንም አይነት ነገር አይቻልም። የሆነ ሆቴል ብትከፍት ዲጂታል ማርኬቲንግ ያስፈልጋል። ዲጂታል ማርኬቲንግ ማወቅ አለብን። ዲጂታል ማርኬቲንግን በደንብ መማር አለብን። ስለዚህ ዲጂታል ማርኬቲንግ ተማሩ። ዲጂታል ማርኬቲንግ ያልተማረ ሰው በህይወት የለም እንደማለት ይቻላል። ከታች መጀመር ከላይ መቀመጥ የመጨረሻው ይሆናል። ገብቷችኋል? ከታች ካልጀመርን ከላይ መሆን አንችልም። መጀመር ያለብን ሁሉንም ነገር ከታች ነው። ከታች ስንጀምር ነው ከላይ መሆን የምንችለው። ካልሆነ አንችልም። ከላይ ዘሎ መሆን አይቻልም። ማንኛውም ነገር ላይ ከላይ ስንወለድ ከላይ አይደለም የተወለድነው ከታች ነው። ልጅ ሆነን የተወለድነው ግን አሁን አዋቂ ሆነናል፣ ትልቅ ሰዎች ሆነናል፣ እናውቃለን። ከሰው ላይ በቃ የሆነ ነገር መጠየቅን አቆሙ እና አሁን 3 የስራ ዘርፎችን ቡና፣ ላይብያጁ እና ዲጂታል ማርኬቲንግ ተማሩ፣ ስሩ። ቡና በጣም በቀላል ቢዝነስ የሚሰራ ነገር ነው። በጣም አዋጪ የሆነ ስራ ነው። እና ስለ ቡና እና ስለ ላይብያጁ ስለ ዲጂታል ማርኬቲንግ በደንብ ማለት ዲቴል ማወቅ የምትፈልጉ ሰዎች ኮሜንት ላይ አሳውቁኝ። ሙሉ በሙሉ ማለት ነው። በኮሜንት አድርጉልኝ። ኮሜንት ላይ ሙሉ በሙሉ እመልስላችኋለሁ። ሁሉንም ማለት ነው። አንድም ሳይቀር ሙሉ በሙሉ እመልሳለሁኝ። እና ይህ ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይበር፣ ሼር በማድረግ ተባበሩኝ። አዲስ አካውንት ስለሆነ ማለት ነው። ከዚህ በኋላ በዚህ አካውንት አዳዲስ ነገሮችን ይዤላችሁ እመጣለሁ። አዳዲስ ነገሮችን ማለት ነው። ብዙ ነገር ትማራላችሁ። ብዙ ነገር ማድረግ የምትፈልጉ ሰዎች በዚህ ቪዲዮ ላይ ተማሩ። ብዙ ነገር ከዚህ በኋላ ይዤላችሁ እመጣለሁ በዚህ ቪዲዮ ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ።